ሰላም ውድ ተመልካቾቼ እንዴት ናችሁ? ሰላማዊት ነኝ። ዛሬ ደግሞ ፎረስት ኔራ ልሰራላችሁ መጥቻለሁኝ። ብላክ ፎረስት ኬክ ልሰራላችሁ ነው። አሁን እዚህ ጋር በሶስት ከፍዬው የመጀመሪያ ስራዬ ሄቪ ክሬምን መምታት ነው። ተከታተሉኝ እንጀምር። 500 ግራም አለ ሄቪ ክሬም እንመታዋለን። ስመታው እንደተለመደው እንዳይጮህባችሁ አጠፋዋለሁኝ። ይሄው እንግዲህ አሁን መትቻለሁኝ። ከድኛ ፍሪጅ አስቀምጠዋለሁኝ እና የሚቀጥለውን ስቴፕ ደግሞ ሁለተኛ ስቴፕ እንሰራለን። ተመልካቾቼ አሁን ደግሞ ሁለተኛውን ስቴፕ ልሰራ ነው። በሶስት ከፍያዋለሁ እንዲቀል ስራው ብያችኋለሁ። እናንተ እንደዛ ከሰራችሁ ቀላል ይሆናል። አሁን ሁለተኛው መምታት ነው። ፓንስፓኛ ወይም ደግሞ ስፖንጅ ኬክ የቾኮላትን እንሰራለን ማለት ነው። እዚህ ጋር ግብአቶቹን አስቀምጫለሁ። መጀመሪያ ከእንቁላል ነው የምንጀምረው። እንጀምራለን። ትንሽ አጠፋዋለሁ እንዳይጮህባችሁ ማለት ነው። እንቁላል 5 ነው የተጠቀምኩት። ያው እጽፍላችኋለሁ ግብአቶቹን ምን ያህል እንደተጠቀምኩኝ። ተመልካቾቼ አሁን ስኳር እንጨምራለን። እንዲህ በተንን እንጨምራለን እና መተዋለሁ ማለት ነው። ስኳር መጨመሬን ላሳያችሁ ነው የተመለስኩት። ይሄው አያችሁት? እንዲህ ቆንጆ አርጌ መትቻለሁ። አያችሁት? ሲስክሬቭ ሲዲሽኳ ያችሁት። አሁን ይሄን መታሁን ወደ ጎን አረግና እምንቀላቀለውን እዚህ ጋር ደረቆቹን አዘጋጅቻለሁ ማለት ነው። አሁን በዚህ ሰዓት በቀላል እንደዚህ ትሰራላችሁ። እንቁላሉን መጀመሪያ ትመታላችሁ። ዱቄት አለኝ፣ ያው ግራሙን ጽፋለሁ። ካካዋ ቢካርቦናቱ ትንሽ ተጠቀማለሁ። ትንሽ እየጨው እነዚህን እንቀላቀላለን። ያው እንደዚህ ቀላቅያለሁ። ቆንጆ። አሁን ምንድነው የምናደርገው? ወደዚህ እንነፋዋለን። ለመቀላቀል የሚመቻል አየርን ቆንጆ ያስገባል። ቆንጆ ምፍት ያለ ይሆናል። 3 ያርገን መቀላቀል። ካሁን በኋላ እየቀላቀልን በዚህ ነገር ከታች ወደ ላይ ባለፈው እንደነገርኳችሁ ቀስ ብሎ መቀላቀል በቃ። ለዛ ነው ስፖንጅም የተባለው። ያው የግዴታ ስፖንጅ ኬክ ይሄ ቾኮላቱ ነው ማለት ነው። ለፎረስት ለብላክ ፎረስት የሚሆነው ማለት ነው። አሁን እየቀላቀልን እንደነገርኳችሁ ሁሉንም ዱቄት በአንዴ ሳይሆን 3 እንደዚህ ስታደርጉ ለመቀላቀል የሚመቻል። ውስጡ ዱቄት እንዳይቀር ማለት ነው። እንዴ ስናረጋው ፋስ የሚገባን ቆንጆ ንፍት ያለ ኬክ ይወጣዋል ማለት ነው። አሁን ይሄን በ3 እንዲያርጌ እየቀላቀልኩ እንደዚህ ቀስ እያልን ነው የምንቀላቀለው። እንደምታዩኝ አዛዛሬን አያችሁት? እንዴ ታዞሩታላችሁ። እንደዚህ ይሄው በደንብ ቀላቅየዋለሁኝ። ይሄው እንደዚህ ጨምሬዋለሁኝ። ፍርኖ ወስደዋለሁኝ 180 ለ25 እስከ 30 ከ30 እስከ 40 ደቂቃ ይበስላል። ሲበስል ደግሞ እናመጣዋለሁኝ። እንገናኛለን። አሁን ደግሞ ሶስተኛው ፓርት ላይ ደርሰናል። ምንድነው? ፍሩት ነው የምንጠቀመው። ይሄው ፍሬሽ ነው የምንጠቀመው። ቼሪስ ወይም ቺሌጂ በጣሊያንኛ። አሁን ወቅቱ ስለሆነ የሱልጀላቶ ሳይሆን
ከፍሪዘር ወጣ ሳይሆን ፍሬሹን ነው የምንጠቀመው። አሁን አጥቤ ላሳያችሁ ብዬ ነው። እንደ ልብ ታገኛላችሁ በፍሬሽ ብንጠቀም። ለዛ ነው ዛሬም ይሄንን ፎረስት ለስራ የመጣው። ምክንያቱም ብላክ ፎረስት የሚሰራው በዚህ ነው፣ በፍራጎላ ሳይሆን በዚህ ነው። የጀርመን ሪቼታ ነው፣ ሪሲፕ ነው። ለዛ ላሳያችሁ ብዬ ነው። አጥቤ አሁን መልሳለሁ። ያው ውስጧ እንትን አላት አይደል? እንትኑን እናወጣለን። እቺን ፍሬዋን እናወጣለን። አያችኋት? እቺን እንዲያወጥቼ ሁሉንም ፍሬው እንደዚህ ይወጣል ከውስጥ በትንጥዬ ቢላ አውጥቼ ጨርሰዋለሁ። የተወሰነ ደግሞ ለዲኮሬሽን ሳንነካው እንተዋለን ማለት ነው። ይሄን ጨርሼ ከዛ ደግሞ ሽሮፑን እንዴት እንደምንሰራ አብረን እናያለን። ተከታተሉኝ። ይሄው ተመልካቾቼ ብረት ድስት ውስጥ ጨምሬያለሁኝ። ስኳር እንጨምራለን። ሲቀጥል ሎሚ ጭማቂ እናማስለውና ቀስ እያለ እናስኬደዋለን ማለት ነው። ሰማይ ባስል እንገናኛለን። ይሄው ደርሶልናል። እንደዚህ አያችሁት? ይሄው ቆንጆ ሆኗል። አሁን አጠነፍቀዋለሁ። እሳቱን ዘጋዋለሁ። ወደዚህ እንምጣ። ይሄው እዚህ ጋር ቅርብ ያለው ማጥለያችንን። ይሄ እንግዲህ ሽሮፕ ነው የምናረጥብበትና ዲኮሬሽን ከላይ የምናደርገው ማለት ነው። አሁን ቀስ ብዬ አጠለዋለሁኝ። አያችሁት? ቆንጆ ከታች ይወርዳል። አጥልዬ ልጨርስ። ይሄው ተመልካቾቼ ሁሉንም ግብአቶች እዚህ ጋር አምጥቻለሁኝ። ጨርሻል ማለት ነው። ይሄው ይሄንን አሳይቻችሁ። ይሄው ቆንጆ እንዴት ሆኖ ወጥቷል። 3 ቦታ ቆርጧል ወይ 2 ቦታ። ክሬማችን ይሄው ተዘጋጅቷል። ቅድም አሳይቻችኋለሁ። እንደገና ደግሞ ይሄ ማርጠቢያውን አዘጋጅተናል። ዲኮሬሽን ማድረጊያ ቸኮላት አለን እዚህ ጋር 2 አይነት የተፈቀፈቀና ሌላች ቆንጆዬ እንደገና ፍሩት አለን። ቼሪ ጋለን ለዲኮሬሽን ይሄም አለ ከቸኮላቱ ጋር የሚገባ ማለት ነው። አሁን ክሬምን ወደ እዚህ ውስጥ ከተታለሁ። ሳካፖሽ እንዲመቸን ለመቀባት ቶርታውን ኬኩን የቾኮሌት ስፖንጅ ኬኩን 3 ቦታ ወይ 2 ቦታ ቆርጠውና እንመለሳለን።
ይሄ ውድ ተመልካቾቼ እንደዚህ ጨርሻለሁ። አሁን የመጨረሻ ዲኮሬሽን እናደርጋለን። በዚህ እንትናን ሳናወጣት ከላይ እንደዚህ ማድረግ ነው። ይሄው እንደምታዩት ተመልካቾች እንዲቆንጆ አድርጌ ያሳምሬዋለሁ። ይሄው ተመልካቾች እንዲቆንጆ አድርጌ ያሳምሬዋለሁኝ። አያችሁት? በጣም ያምራል። ስለተከታተላችሁኝ አመሰግናለሁኝ። ላይክ ሰብስክራይብ አትርሱ። ላይክ አርጉልኝ እላለሁኝ በትህትና። በሚቀጥለው ቪዲዮ ውስጥ ደግሞ እስከምንገናኝ ደህና ሁኑ። ቻው